ሰላም ጤና ይስጥልኝ። ካሳሁን እባላለሁ። እንኳን ወደ ካኪኪያ ቲዩብ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ኩዌት የህዝብ ብዛቷና እነማን ናቸውስ እዚህ ሀገር በብዛት የሚኖሩት፣ እንደ ኢትዮጵያዊስ ቁጥር ውስጥ አለን ወይ የሚለውን በመረጃ አስደግፌ ይዤላችሁ የመጣሁት። እስከ መጨረሻ ተከታተሉ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮመንት ስር ጻፉ እያልኩኝ እስከ መጨረሻው ተከታተሉ። ተመልሰን መተናል። እንግዲህ የኩዌት የህዝብ ብዛት በአጠቃላይ 4,987,826 ሲሆን በ2025 አቆጣጠር ማለት ነው። እንግዲህ ከነዚህ ሁሉ ውስጥ የኩዌት የዜጋው ህዝብ ብዛት 1,567,983 ነው ማለት ነው። ይሄ ማለት ኩዌት ያልሆነ የውጭ ሀገር ዜጋ በስራና በተለያዩ መስክ ተሰማርቶ እዚህ ሀገር የሚኖሩት ከዜጋው እጥፍ ይበልጣሉ። 3-4 እጥፍ የሚሆን በህዝብ ብዛት የሌሎች ሀገር ዜጎች ይበልጣሉ ማለት ነው። ከነዚህ ውስጥ እንግዲህ ህንዶች በብዛት ይገኛሉ ማለት ነው። ከዚህ ውስጥ ህንዶች ቁጥራቸው ከግብጽ ይበልጣል። እንግዲህ የዛሬ 5-6 ዓመት ግብጾች ይመስሉኛል በቁጥር ህዝብ ብዛት። በአሁኑ በወጣ መረጃ የሚያሳየው የህንድ የህዝብ ብዛት በኩዌት ቀዳሚውን ስፍራ ይዟል ማለት ነው። በሁለተኛ ደረጃ የህዝብ ቁጥራቸው በኩዌት ያሉት ግብጾች ናቸው። ከግብጽ ቀጥሎ የባንግላዴሽ ዜጎች በስፋት በተለያዩ የስራ መስኮች ተሰማርቶ ኩዌት ውስጥ አሉ ማለት ነው። ምናልባት እንግዲህ እዚህ ውስጥ ቁጥር ውስጥ የመግባት እድላችን ያለ አይመስለኝ። ምክንያቱም በትንሽ ነን። ኩዌት እንግዲህ ከተዘጋ ረጅም ዓመታቶች ሆኖታል። ምናልባት 18 የሚመጡ ዜጎች አሉ። እነሱም ጥቂት ናቸው ከሌሎች አንጻር ሲታይ ማለት ነው። ምናልባት እስቲ ሀሳብ አስተያየታችሁን ኮሜንት ስር ደግሞ እኔ እንደ ጥያቄ ራሱ የሚሆንብኝ እስቲ ሙሉ መረጃ ያላችሁ ካላችሁ ኮሜንት ስር ኩዌት ውስጥ ያለው የኢትዮጵያዊ በብዛት በቁጥርስ ምን ያህል እንሆናለን የሚለውን ሀሳባችሁን አስቀምጡ። ከባንግላዴሽ በመቀጠል እንግዲህ የፊሊፒን ዜጎች በስፋት በተለያዩ ስራና የተለያዩ መስኮች ላይ ይገኛሉ ማለት ነው። በአብዛኛው እንግዲህ እነዚህ ዳታዎችን ስታዩ ሙሉ መረጃው ከራሳቸው ዌብሳይት ላይ ወጣ ነው እና ተጨባጭ ግምታዊ ያልሆነ መረጃ እንደሆነ በዚህ አጋጣሚ ልንገራችሁ። ከፊሊፒን በመቀጠል እንግዲህ የሶሪያ ዜጎች ወይንም ሲሪያን አረቦች እዚህ ሀገር በስፋት ይገኛሉ ማለት ነው። ከሲሪያ ቀጥሎ ስሪላንካ በስፋት እነዚሁ ኩዌት ውስጥ በተለያዩ የስራ መስኮች ተሰማርተው ይገኛሉ ማለት ነው። እነዚህ በአብዛኛው እንግዲህ ከህንድ ጀምሮ ግብጽ፣ ባንግላዴሽ፣ ፊሊፒን እስከ ሲሪያ ድረስ ስሪላንካን ጨምሮ በአብዛኛው ኤሲያ ውስጥ ያሉ ሀገሮች ናቸውና ወደ ከአፍሪካ ምናልባት ግብጽ አንዳንዴ እኛም አፍሪካኖች ነንም አረቦች ነንም የተቀላቀለ ነው። በአጠቃላይ ግን ኤሲያ ይበዛል ማለት ነው እስካሁን ባየ ነው። ከስሪላንካ ቀጥሎ እንግዲህ በኩዌት ውስጥ በብዛት ያሉት የሳውዲ ዜጎች ናቸው። ከሳውዲ ቀጥሎ ኔፓሊዎች በብዛት ይገኛሉ ማለት ነው። እነዚህ መረጃዎች እንግዲህ ቁጥሩ እዚህ ውስጥ ያልገቡ የተለያዩ ሀገር ዜጎች እንዳለ ግልጽ ነው።
ከአፍሪካም ቁጥር ሰፊ የሚሆን እንዲያውም ከኢትዮጵያ የሚበልጥ ያለ ይመስለኛል። ናይጄሪያዎች አሉ በስፋት ሴራሊዮኖች፣ እነዚህ ኬንያው በስፋት አሁን እየገባ ነው። እንዲያውም እኔ እዚህ ሀገር ላይ አሁን በብዛት ኬንያዎች ከኢትዮጵያ የበለጡም ሳይሆኑ አይቀሩም። እንዲሁ የራሴ ግምት ነው። ምክንያቱም የተለያየ ሞሎች ውስጥ በካሻሪነት በፕሮፌሽን ነው የሚመጡት። እኔ በአብዛኛው ያየው ኬንያዊ እና የተለያዩ እንትኖች የካሻሪነት ሴኪሪቲ ምናምን ላይ ነው በስፋት ያሉት እና እንግዲህ እነዚህ ቁጥሮች እዚህ ሀገር የሌለ ዜጋ የለም። እኔ በብዛት እንደዚህ ማገኛቸው የማይጠበቁ ሀገሮች ይሰደዳሉ እንዴ እነዚህም እያላቸው ብለን ማንጠብቅ ኢቭን እዚህ ሀገር በተለያዩ መስኮች ስራ ላይ ተሰማርተው ይገኛሉ ማለት ነው። እንግዲህ የኩዌት የህዝብ ቁጥር በ2 ሚሊዮንም አይሞላም ማለት ነው። ይሄ እኔ እንደ አንድ እንዲሁ ግርም ያለኝ ነገር በዚሁ አጋጣሚ መናገር የምፈልገው በዚህ በትንሽዬ ሀገር ውስጥ ህጉን አክብሮ በብዛት የተለያዩ ዜጎች በሰላማዊ ኑሮ ተሰማርቶ ስናይ እንደ ሀገራችን ምን እንማራለን የሚለውን እዚህ ለእናንተ ትቻለሁ። ምክንያቱም አንድ ሀገር ውስጥ ደግሞ የተለያየ ማንነት አስተሳሰብ ያለው አንዳንዴ ስንጣላ ስንጋጭ ኢቭን ከሀገር ውጭም ሆኖ የተለያዩ ብሔር ብሔረሰቦች እነዚህም ሶሻል ሚዲያ ላይ የሚሰዳደቡን ስናይ እቺ ትንሽዬ ሀገር በሀብት የበለጸገች ብትሆንም ግን ሁሉንም አቻችላ አብቃታ ቤተሰቦቻችንን እንድንደግፍ እድል ሰጥታናለች እና በዚህ አጋጣሚ ይህንን መናገር እፈልጋለሁ። ተመልሼ እመጣለሁ። ይህንን እንግዲህ መረጃ በየአመቱ የህዝብ ቁጥር ያወጣሉ እና ይሄ የ2025 የወጣ ዳታ ነው ማለት ነው። እንግዲህ የ2025 ዳታ የሚያሳየው 5 ሚሊዮን ያልሞሉ የዜጎችን ጨምሮ በኩዌት ውስጥ ነዋሪ ናቸው እንግዲህ ማለት ነው። ይህ የሚያሳየው ከአዲስ አበባ ህዝብ ቁጥር ያነሱ ሆኖ ነው የሚገኘው። የአዲስ አበባ ህዝብ እንግዲህ አሁን የሚያሳየው ወደ 7 ሚሊዮን ነዋሪ በአዲስ አበባ ይኖራል ማለት ነው። ይህ ማለት በኩዌት በአጠቃላይ በሀገሪቷ ከሚኖረው ይበልጣል ማለት ነው። ይሄ የሚያሳየው እንግዲህ አዲስ አበባ ብቻዋን ምን ያህል ሰፊ ህዝብ እንደሚኖርባት ነው የተረዳሁት። እና እስቲ ኩዌት ያላችሁ ሀሳብ አስተያየታችሁን መስጠት እንዳትረሱ። ቪዲዮውን ከተመቻችሁ ሼር አድርጉ። ሰብስክራይብ ያላረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉ። እንወዳችኋለን። እንግዲህ በተለየ ደግሞ አዲስ ቪዲዮ ይዤላችሁ እስክቀርብ ሰላማችሁ ይብዛላችሁ። እወዳችኋለሁ።